ታሪካችን ሲጀመር ስክሪኑ በጥቁርና ነጭ ሲከፈት አይኖቹን ላፕቶፑ ላይ ተክሎ በሐሳብ ተውጦ የሚጽፍን አንድ ወጣት እናያለን። ብዙም ሳይቆይ የክፍሉ በር በተከፈተ ቁጥር ተማሪዎች እየተጎረፉ ሲገቡና በደስታ ሰላምታ ሲለዋወጡ ጸጥታው በህይወት ጫጫታ ይተካል። በዚህ መሃል የተማሪዎች ትኩረት ከአዲስ አበባ ወደ ትምህርት ቤታቸው አዲስ እንደመጣች በሚነገርላት ሺና ላይ ያርፋል። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። የሴቶች መንጋም ከበው የትኛውን ክለብ እንደምትቀላቀል በጥያቄ ያጣድፏታል። ሺና ከጓደኞቿ ጫጫታ ራሷን ላፍታ አላቃ ዙሪያዋን ስትቃኝ አይኖቹን ከእርሷ ላይ ሳይነቅል በዝምታ የሚመለከታት ታኒን ታስተውላለች። እርሷም የሁሉንም ግምት በመናድ በቀጥታ ወደ እርሱ ታመራለች። ሰላምታ ከሰጠችው በኋላ ታኒ መሆኑን ስታረጋግጥ የምትፈልገው ነገር አለ በሚል ትኩር ብሎ የሚመለከትበትን ምክንያት ትጠይቀዋለች። እሱም በለውሳስና በጭንቅ በሚሰማ ድምጽ ምንም ብሎ ሲመልስ ከበዋት የነበሩት ጓደኞቿ ታኒ ሲናገር ሰምተው እንደማያውቁ በመግለጽ መደመማቸውን በሹክሹክታ ይገልጻሉ። ነገር ግን ባልተጠበቀ ቅጽበት ታኒ ከተቀመጠበት በድንገት ብድግ በማለት ልቦለድ ማንበብ ትወጃለሽ ሲል ይጠይቃታል። ሺና መልስ ከመስጠቷ በፊት የጓደኞቿ ከፍተኛ ሳቅ ክፍሉን ያናውጠዋል። ምን ነው ጓዶች? ጥያቄ እኮ ነው የጠየቀው። ለማንኛውም በሁኔታው ክፉኛ የተሸማቀቀው ታኒም ከሚሰማው ከፍተኛ የህፍረት ስሜት ለማምለጥ ላፕቶፑን እንደጨበጠ ከክፍሉ እየሮጠ ይወጣል። ማንም ወደማይደርስበት የትምህርት ቤቱ ጣሪያ ላይ ከወጣ በኋላ ብቸኝነቱን ተገና አድርጎ ልቦለዶችን እጠላለው የሚሉትን ቃላት በላፕቶፑ ስክሪን ላይ በንዴት ይቸከችካል። ይህ የመክፈቻ ትዕይንት በዚህ ሲጠናቀቅ ታሪካችን ምዕራፍ 1 ወደሚለው የመጀመሪያ ክፍሉ ያመራል። በስነ ጽሑፍ ክበብ ክፍል ውስጥ ታኒ በመስኮት ወደ ውጭ በሐሳብ ተውጦ ሲመለከት የክበቡ ሊቀመንበር ሚሳኪ ወደ ክፍል ገብቶ ጸጥታውን ይሰብረዋል። ከሴት ጋር ፊት ለፊት መነጋገር እንኳን የማይችለው ሰው ሺናን እንዴት ወደ ክበቡ ሊጋብዝ ይችላል ሲል በቁጣ ይናገራል። ታኒ በብስጭት እንግዲያውስ አንተ ጋብዛት ሲል ይመልስለታል። ሚሳኪም እንደሞከረና እንዳልተሳካለት ይገልጻል። ክበባቸው የቀድሞ ዝናው መክሰሙንና ሊዘጋ የቀረው ጥቂት እንደሆነ ሲያስረዳ ብቸኛ የማዳኛ መንገዳቸው ሺናን ማስፈረም መሆኑን ይናገራል። ነገር ግን ለምን እርሷ ብቻ ይህንን ማድረግ እንደምትችል የሚገልጸውን ሚስጥር ለጊዜው መናገር አይፈልግም። ታኒ ከስነ ጽሑፍ ክበቡ ክፍል ጸጥታን ሰንጥቆ ለመውጣት ሲንቀሳቀስ የሚሳኪ ድምጽ በድንገት ታኒ ብሎ ይጠራዋል። በዚህም በመካከላቸው የነበረው የቀድሞ ቅርርብ በመጋለጡ ታኒ በድንገት ሲቆም ሚሳኪ ይህ በመካከላቸው ብቻ ሊቀር የሚገባው ሚስጥር እንደሆነ በቁጣ ያስረዳዋል። ከጀርባቸው ቆማ የነበረችው ሌላኛዋ ተማሪ ግን ይህንን ምልልስ በጆሮዋ ስትቀዳው የሚስጥሩ ክብደት በአየር ላይ ተንጠልጥሎ ይቀራል። ትዕይንቱም በተጠበሰ ቡና መዓዛ ወደ ታወደው ካፌ ሲሸጋገር ታኒ ከአሳታሚው ካኖ ጋር ፊት ለፊት ተቀምጦ ይታያል። ካኒም የታኒን አዲስ ረቂቅ ልበወለድ እየገመገመች ስራው ከባለሙያ ደራሲ የማይጠበቅ ድክመት እንዳለበት በሰላ ቃላት ትነቅፈዋለች። በቃ ዝባዝንኬ ነው እንደዛ ነው ያለችው። ለማንኛውም በሚሊዮን የሚቆጠሩ አንባቢዎች አዲሱን ስራውን በታላቅ ጉጉት እየጠበቁ መሆኑን እያስታወሰችም የተሸከመውን ታላቅ ኃላፊነት እንዳያቃልል በቁጣ ታስጠነቅቀዋለች። ታኒ ግን ይህንን ሁሉ ሲሰማ በሐሳብ ተውጦና እምቢተኛ በሆነ መንፈስ ራሱን ነቅንቆ ይቀበላታል። በቀጣዩ ትዕይንት ታኒ በአንድ የመጽሐፍት መደብር ውስጥ በመደርደሪያዎቹ መካከል ሲንከራተት አይኖቹ በድንገት በሺና አዲስ በታተመ መጽሐፍ ላይ ያርፋሉ። ያንንም ገዝቶ ሆስፒታል ለምትገኘውና የታዋቂዋ ደራሲ የሺና ትልቅ አድናቂ ለሆነችው ታናሽ እህቱ ሂና ይዞላት ይሄዳል። እህቱም ከታኒ መጽሐፍት በተቃራኒ ገበያ እንደወጡ ስለሚያልቁት የሺና ልብ ወለዶች በንጹህ ደስታ ስታወራ የታኒ ልብ በቅናትና በብስጭት እሳት ነበልባል ውስጡን ይለበልበዋል። ወደ ቤት ሲመለስ እናቱ ከስራ ደክሟት ገና ስትገባ እሱ ዕቃ በማጠብ ላይ ሆኖ ያገኛታል። የራሱ መጽሐፍት ገበያ ላይ ባለመሳካታቸው እናቱ ይህን ያህል እንድትለፋ ማድረጉን ሲያስብ የጸጸት ስሜት እንደ ከባድ ሸክም ውስጡን ይጫነዋል። እናቱ ግን ድካሟን ደብቃ አዲሱን ልብ ወለዱን በታላቅ ጉጉት እንደምትጠብቅ በመንገር የሞራል ድጋፏን ስትሰጠው በቃ እዚህ ጋር ነው እናትነት የሚፈተነው። አንተ ተስፋ በቆረጥክበት ሰዓት እንኳን ካንተ በላይ በአንተ የምታምን ብቸኛ ሰው እናትህ ናት።
ለማንኛውም በህመማው ምክንያት ሆስፒታል ከምትሰቃየው እህቱና ከዚህ ዓለም በሞት ከተለየው አባቱ የተረፈው ከባድ የቤተሰብ ኃላፊነት ጫንቃው ላይ የበለጠ ይከብዳል። በስራ ክፍል ውስጥ ብቻውን ሆኖ ከመጽሐፍት መደርደሪያው ላይ አንድ ልብ ወለድ ሲያነሳ የታሪኩ ኃይልና ጥልቀት ልክ እንደተሳለ ሰይፍ ልቡን ሰንጥቆ ሲገባ ይሰማውና በገጾቹ ውስጥ ሙሉ በሙሉ ይሰምጣል። መጽሐፉን አንብቦ ከጨረሰ በኋላ ግን ላፕቶፑን ከፍቶ ስለራሱ ስራዎች የተጻፉትን ስፍር ቁጥር የሌላቸውን አሉታዊ አስተያየቶች ማንበብ ሲጀምር የራሱ ድክመትና የስነ ጽሑፍ ዓለም ያለው ጭካኔ በምሬት ይገለጥለታል። ትዕይንቱ እንደገና ወደ ስነ ጽሑፍ ክበብ ሲመለስ ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከዚህ ቀደም ስሙን ስትሰማ የነበረችው ተማሪ ወደ ታኒና ሚሳኪ በመቅረብ ራሷን ናሩ በማለት ታስተዋውቃለች። የታኒን የብዕር ስም እንደምታውቅና ስራዎቹን በሙሉ እንዳነበበች ከገለጸች በኋላም ልቦለዶቹ ልቧን እንደነኩትና እሷም እንደሷ አንባቢን ማንቀሳቀስ የሚችል ታሪክ የመጻፍ ህልም እንዳላት በንጹህ አድናቆት ትነግረዋለች። ይህ ንግግር ልክ እንደ ቀዝቃዛ ውሃ ፊቱ ላይ ሲደፋበት ታኒ በውስጡ በሚንተከተከው ምሬትና ተስፋ መቁረጥ ተገፋፍቶ ፌዝ ስሜት ይስቃል። ከዚያም ወደ ናሩ ዞሮ ልቦለድ ልብን ማንቀሳቀስ እንደሌለበት ይነግራታል። ምክንያቱም ሁሉም ታሪኮች ከእውነት የራቁና ልብ ወለድ ፈጠራዎች ብቻ በመሆናቸው ምንም ትርጉም እንደሌላቸው በብርድነት ያስረዳታል። በመጨረሻም ልቦለድ ከንቱ ነው በማለት የራሱን ብቻ ሳይሆን የናሩንም ህልም በአንድ አረፍተ ነገር አፈር ያስበላዋል። ከስነ ጽሑፍ ክበቡ ክፍል ውጭ ቆማ ማንም ሳያስተውላት የሺና ጆሮዎች የታኒን ቀዝቃዛና የተሰላቸ ድምጽ ሲያዳምጡ ንዴቷ ደሟን አፍልቶ መላ ሰውነቷን ይቆጣጠራታል። በዚህ ቅጽበት አንዳች ማመንታት ሳታሳይ ክፍሉን በርግዳ በመግባት የተዘረጋ እጇ በቀጥታ የታኒን ጉንጭ ላይ ሲያርፍ በክፍሉ ውስጥ ሰፍኖ የነበረው ጸጥታ በጥፊው ድምጽ ይረበሻል። ሺናም የልብ ወለድ አምላክ እስከመባል የደረሰ ደራሲ ሆኖ ሳለ እንዲህ አይነት ክብር የጎደለው ንግግር ለታናሽ ማውራቱ ምን ያህል አሳፋሪ እንደሆነ በቁጣ ከነገረችው በኋላ ከእርሱ ጋር በአንድ ክፍል ውስጥ መቆየትን እንደምትጸየፍና የስነ ጽሑፍ ክበቡን በፍጹም እንደማትቀላቀል በቁርጠኝነት ገልጻ ከክፍሉ ትወጣለች። በሌላ ጊዜና ቦታ ታኒ ከአሳታሚው ካኖ ጋር በአንድ ካፌ ውስጥ ተቀምጦ ስለገጠመው የፈጠራ ድርቀት ሲወያዩ ካኖ የችግሩ ምንጭ የታኒ በራስ መተማመን ማነስ እንደሆነ በቀጥታ ይነግረዋል። ለዚህም መፍትሄ ይሆናል ብላ የምታምንበትን አንድ ሀሳብ ታቀርብለታለች። ይኸውም የፈጠራ ችሎታውን የሚያሳድግለትና የልብ ወለድ ሽያጩን የሚያነቃቃለት በመሆኑ የታሪኩን መስመር ከሚያዳብርለት ሌላ ሰው ጋር በጋራ እንዲሰራ ስታቀርብለት ታኒም በሀሳቡ ተስማምቶ ለመሞከር ይወስናል። የሚገርመው እኮ እዚህ ጋር ነው። ችግሩን ለመፍታት የቀረበ መፍትሄ ከችግሩ የባሰ ነገር ይዞ ይመጣል። የህይወት ህግ ነው መሰል። ለማንኛውም ካኖ ወዲያውኑ ከታኒ ጋር በጋራ የምትሰራውን ሰው በስልክ ስትጠራና ማንነቷን ስትገልጽ ያልተጠበቀው ነገር ይከሰታል። ለስራው የተመረጠችው ባልደረባ ከደቂቃዎች በፊት በጥፌ መታችው ሺና መሆኗን ሲረዳ የታኒ ዓለም በድንጋጤ ይናጋል። ይህ እውነታ ሲገለጥ ሌላ አስደንጋጭ ሚስጥርም አብሮ ይወጣል። ሺና በስነ ጽሑፍ ዓለም ውስጥ በስፋት የምትታወቀው ያቺ ዝነኛ ደራሲ ራሷ መሆኗ ይታወቃል። ይህንን ተከትሎ ታኒ በክፍል ውስጥ ሚሳኪን ገስጸው የነበረ ሁኔታ ትርጉም ያገኛል። ሚሳኪ የሺናን እውነተኛ ማንነት አስቀድሞ ስለሚያውቅ ክበቡን እንድትቀላቀል አጥብቆ ይፈልግ የነበረው ለዚህ እንደሆነ ይገለጽለታል። ብዙም ሳይቆይ በሺና ጥያቄ መሰረት ሁለቱ በአንድ ካፌ ውስጥ ሲገናኙ ሺና የትብብራቸውን ህግ በግልጽ ታስቀምጣለች። እርሱ ማድረግ ያለበት ብቸኛ ነገር እሷ በፈጠረችው የታሪክ መስመር መሰረት ታሪኩን መጻፍ ብቻ መሆኑን በማያሻማ ሁኔታ አጽንኦት ሰጥታ ትነግረዋለች። እውነት ለመናገር ይሄ ስራ ሳይሆን ጸሐፊነትን በኮፒ ፔስት መስራት ነው የሚመስለው። ለማንኛውም የምትተርከውን የታሪክ መስመር ስሜታዊ ብትሆንም ሰፊ አስተሳሰብ ያላት ነገር ግን በሰዎች ድርጊት ልቧ በመሰበሩ ራሷን ስለዘጋችው ቶኮ ስለተባለች ተራ የሁለተኛ ደረጃ ተማሪ ሲሆን የሚገርመው ነገር ግን ማንም የማያውቀው የራሷ የሆነ ሚስጥር እንዳላት ትገልጻለች። የሚገርመው ነገር የሺና የታሪክ መስመር የታኒን አእምሮ ሙሉ በሙሉ ስለሚቆጣጠረው በቅጽበት በዙሪያው ያለው ዓለም ግራጫነቱ ጠፍቶ በቀለማት ሲሞላ ይታየዋል።
በዚህ ምክንያት ሺናን በተለየ እይታ ማየት ይጀምራል። ሺናም የታሪኩ መስመር በ4 ክፍሎች ለመክፈል እንዳሰበች ስታብራራለት ታኒ እንዲህ አይነት የታሪክ ሐሳብ ከዚህ በፊት በፍጹም ወደ አእምሮ መጥቶ እንደማያውቅ በመገንዘብ የሺናን ደራሲ እንደመሆኗ ያላትን ብቃት ያደንቃል። ነገር ግን ይህ ሁሉ ችሎታ ያላት ለምን አሁን መጻፍ እንዳቆመች ሲጠይቃት ሺና ጥያቄውን በቀዝቃዛ እይታዋ አድበስብሳ በማለፍ በትብብሩ ደስተኛ ለመሆኗን በግልጽ ታሳየዋለች። ታዲያ ዝነኛዋ ደራሲ ሺና ስራዎቹ በቅጡ ከማይሸጡለትና ስሙ ካልታወቀው ታኒ ጋር እንድትተባበር የሚያስገድዳት ምንድነው? ምክንያቱም የመጀመሪያ ልብ ወለዷን እንድታሳትም በማገዝ ትልቅ ውለታ በዋለችላት አሳታሚዋ ካኖ የቀረበላት ጥያቄ ስለሆነ ነው። ሺኖ እንደርሷ ያለ ስመጥር ጸሐፊ ከማይታወቅ ደራሲ ጋር መስራቱ ለዝናዋ እንደማይመጥን በማሰብ ሐሳቡን በጽኑ ብትቃወምም በውለታ ምክንያት ብቻ ለመስማማት ትገደዳለች። እኛ ጋር እንዳለው ብሂል ውለታን በዱባ ጥጋብን በእንባ አይደል የሚለው የሷም ጉዳይ እንደዛ ሆነ። ለማንኛውም ይህ የትብብር ሐሳብ ሲቀርብ በብስጭት የደመነ ፊቷና በንቀት የተሞላው ድምጿ አሁን ለሚታየው ቀዝቃዛ ባህሪዋ መሰረት በመጣል ታሪኩን ወደፊት ይገፋዋል። በትምህርት ቤታቸው የስነ ጽሑፍ ክበብ ክፍል ውስጥ ሺና በመጨረሻ ታኒን ስታገኘው ፊቷ ከቁጣ የተነሳ እንደ እሳት ይግላል። ለጋራ ታሪካቸው የጻፈው መቅድም ጥልቀት የሌለውና ላዩን ብቻ የሚነካ በመሆኑ ብስጭቷ ከቁጥጥሯ በላይ ይሆናል። ድምጿ በንዴት ተንቀጠቀጠ ይህንን ስራውን ስትረቅፍበት ታኒ በበኩሉ ለመረዳት ቀላል የሆነ ታሪክ ለገበያ እንደሚመችና ልቦለዱን የበለጠ ተፈላጊ እንደሚያደርገው ሊያስረዳት ይሞክራል። ለገበያ ተብሎ የተጻፈን ስራ እንደ ስነ ጽሑፍ ለመቀበል ፈጽሞ የማትፈልገው ሺና ግን በቁጣ የእጅ ጽሑፉን ከሁለት ቀደውና እንደገና እንዲጽፈው በኃይል ታዘዋለች። ታኒም ልቦለዱን የሚጽፈው በእውነት ፈልጎ እንዳልሆነ ሲመልስላት ሺና የተቀደደውን ወረቀት ፊቱ ላይ ከወረወረችበት በኋላ ለልብ ወለዱ ይቅርታ እንዲጠይቅና ከምንም በላይ ለምን እንደሚጽፍ ራሱን እንዲጠይቅ አፋጣኝ ትዕዛዝ ሰጥታው ከክፍሉ ለቃ ትወጣለች። በማግስቱ ጠዋት በክበቡ ክፍል ውስጥ የነገሰው ውጥረት ጋብ ሲል ሺና በክፍል ውስጥ ያሉትን የመጻሕፍት ስብስቦች ስትመለከት የታኒን ልብ ወለድ ታነሳለች። በዚህ ጊዜ ታኒ ሳይታሰብ የሁለታቸው የአጻጻፍ ስልት እንደሚመሳሰል አስተያየቱን ሲሰጥ ይህ ያልተጠበቀ ምልከታ በመካከላቸው የነበረውን የበረዶ ግድግዳ ማቅለጥ ይጀምራል። በዚያው ቀን ወደ ቤታቸው በእግር ሲመለሱ ሺና ልቦለዶቹን አብሮ መጻፍ ከጠበቀችው በላይ አስደሳች እንደሆነ ስታምን ታኒም በበኩሉ ድሮ መጻፍ ስቃይ ይፈጥርበት እንደነበር ነገር ግን ከእርሷ ጋር መስራት ከጀመረ ወዲህ ያ ስሜት ሙሉ በሙሉ እንደጠፋ ይገልጻል። በዚህ ንግግሩ የተበረታታችው ሺናም ታኒ ለመጀመሪያ ልብ ወለዱ ተከታይ ክፍል እንዲጽፍ ሐሳብ ታቀርብለታለች። ይሄኔ ታኒ አንድ ትልቅ ሚስጥር ያወጣል። እንደውም የተከታይ ክፍሉን ግማሽ ያህሉን ቀደም ብሎ እንደጻፈው ነገር ግን ከአንባቢያን የደረሱት አሉታዊ አስተያየቶች በራስ መተማመኑን ስለነጠቁት ለመቀጠል ድፍረቱን እንዳጣ ያምናል። ሺናም በመጀመሪያ ተጠራጣሪ በማለት ከገሰጸችው በኋላ ድምጿን አለስልሳ እሷ የእርሱን ልብ ወለዶች ከልቧ እንደምትወዳቸው በቅንነት ትነግረዋለች። ይህም የእርስ በርስ መተማመንና መደጋገፍ የተሞላበት ቅጽበት ግንኙነታቸውን ከስራ ባልደረባነት አልፎ ወደ ጥልቅ መቀራረብ ያሸጋግራቸዋል። በሺና ድጋፍ በራስ መተማመኑን ዳግም ያገኘው ታኒ ለመጀመሪያ ልብ ወለዱ ተከታይ ክፍል የእጅ ጽሑፉን ናኦ ለተባለ አሳታሚ ሲያስገባ ስራው ወዲያውኑ ተቀባይነትን ከማግኘቱም በላይ ናኦ ልብ ወለዱ በፍጥነት እንዲታተም እንደሚፈልግ ይገልጽለታል። ታሪኩ ወደ 4ኛው ምዕራፍ ሲሸጋገር የስነ ጽሑፍ ክበብ ሊቀመንበር የሆነው ሚሳኪ ታኒና ሺና ስለ አንድ ልብ ወለድ አጻጻፍ በጋለ ስሜት ሲከራከሩ ይመለከታል። በመካከላቸው ያለው የፈጠራ መንፈስ በጣም ከመግነኑ የተነሳ ለጥቂት ደቂቃ ክርክር ሳይሆን ፍልሚያ ነው የሚመስለው። ለማንኛውም ብልህና ብዙ ጓደኞች ያለው ሚሳኪ እንደሱ የመጻፍ ተስጦ ባይኖረውም ለሁለተኛ ደረጃ ትምህርት ቤት ህይወቱ መጥፎ እንዳልሆነ እያሰላሰለ ታኒ አሁን መጻፍ በእውነት የሚያስደስተው እንደሚመስል አስተያየቱን ይሰጣል። ታኒም ድሮ መጻፉን ይጠላ እንደነበር ካመነ በኋላ ነገር ግን ከሺና ጋር መስራት ከጀመርኩ በኋላ ሁሉም ነገር ተቀየረ በማለት ምላሽ ይሰጣል። በውይይታቸው መሃል ሚሳኪ መጀመሪያ ላይ ትብብራቸው ስኬታማ ይሆናል ብሎ እንዳልጠበቀ ሲገ
ሲገልጽ ታኒ በልቡ እሱና ሺና ምን ያህል የተለያዩ እንደሆኑ ያስባል። እሱ እንደ ሺና የትኩረት ማዕበል መሆን እንደማይችል ስለሚያውቅ በመካከላቸው የማይደፈር ግዙፍ ግንብ እንዳለ ይሰማዋል። ባልተጠበቀ ሁኔታ ግን ሚሳኪ ታኒ ማማረሩን እንዲያቆምና እሱ ልብ ወለዱን ማንበብ እንዲችል መጽሐፉን እንዲቀጥል በቁርጠኝነት ይጠይቀዋል። በሌላ በኩል ግን የታኒን ዓለም እስከ መሰረቱ ድረስ የሚያናጋ ዜና ከናኦ ይደርሰዋል። አሳታሚው የልብ ወለዱን የእጅ ጽሑፍ ከመመለሱም በላይ በወቅቱ ያለው የገበያ አዝማሚያ ቀለል ያሉ ታሪኮችን ስለሚፈልግ ህትመቱን ለመሰረዝ እንደወሰነ ይገልጽለታል። ይሄ ማለት ስራህ በጣም ምርጥ ነው፣ ግን ሰው የሚፈልገው ቆሻሻ ነገር ስለሆነ ያንተን አንፈልግም እንደማለት ነው። ለማንኛውም በዚህ ቀዝቃዛ የገበያ መክንዮ ፊት ለፊት ሲጋፈጥ ታኒ በድንጋጤ ይዋጣል። ከቢሮው ወጥቶ በጣለው ከባድ ዝናብ ውስጥ ወደ ቤቱ ሲመለስ በውስጡ የሚንቀለቀለው የቁጣና የተስፋ መቁረጥ ስሜት ገፍቶት ትምህርት ቤት ከመቅረት አልፎ የልብ ወለዱን የእጅ ጽሑፍ ቀዳዶ ክፍል ውስጥ ራሱን ይቆልፍበታል። ታኒ ስልኩን ባለማንሳቱ የሚጨነቀው ሚሳኪ እሱን ለመጠየቅ ወደ ቤቱ ሲመጣ የሚገጥመው የተበታተኑ ወረቀቶችና የተገለበጡ ዕቃዎች የሞሉበት የተመሰቃቀለ ክፍል ይሆናል። በዚህ ጊዜም አንድም ቃል ሳይተነፍስ የተበላሸውን ክፍል በዝምታ ማጽዳት ይጀምራል። ሚሳኪ ማለት ግን እውነተኛ ጓደኛ ነው። ሌላ ጓደኛ ቢሆን እኮ ምን ነው እጅህን አሞሃል እንዴ ብሎ ፎቶ አንስቶ ነው የሚሄደው። ለማንኛውም ከዚያም ታኒን በትኩረት እየተመለከተ ወደ ትምህርት ቤት እስኪመለስ ድረስ ከቤቱ ፈጽሞ እንደማይሄድ በቁርጠኝነት ያረጋግጥለታል። በሚሳኪ ጥረት ታኒ ወደ ትምህርት ቤት ሲመለስ ሺና የሆነውን ሁሉ ትረዳና በቀጥታ ወደ ትምህርት ቤቱ ጣሪያ በማምራት ተደብቆ የነበረውን ታኒን ታገኘዋለች። በዚያም ታኒ ልቡን በሐዘን ከፍቶ አሳታሚው ስራውን ውድቅ ማድረጉንና ልክ እንደ አባቱ ተቀባይነት የሌለው ጸሐፊ ብቻ በመሆኑ መጽሐፉን ማቆም እንዳለበት ሲነግራት ሺና በእንባ እየተናነቀች የእሱን ልብ ወለዶች እንዳይጠላና የእርሷን ታሪክ እስኪጨርስላት ድረስ እንደምትጠብቀው ትማጸነዋለች። ይህንን ተከትሎ ታኒ ከካኖ ጋር በመገናኘት መጽሐፉን ሙሉ በሙሉ በማቆም ለቤተሰቡ ሲል የቀን ስራዎችን እየሰራና እየተማረ ወደ ዩኒቨርሲቲ ለመግባት ማቀዱን ይነግራታል። ካኖ ሀሳቡን ልታስቀይረው ብትሞክርም እሱ ግን በሐዘን ተውጦ ከእንግዲህ መጽሐፍ እንደማይችል ሲያበክን በመጨረሻም አንድ ቀን ለመጻፍ ከወሰነ ለእርሷ እንዲነግራት ብቻ ቃል ታስገባዋለች። የታኒ ውሳኔ ግንኙነታቸውን ያሻክረዋል። ብዙም ሳይቆይ ሺና በፈተና ወቅት በከባድ የድንጋጤ ስሜት ተውጣ መሬት ላይ ትወድቃለች። ታኒ ወደ ሕክምና ክፍል ተወስዳ እስክትነቃ ድረስ ሲጠብቃት ስለሚንቀጠቀጡት እጆቿ ጥያቄ ያቀርብላታል። በዚህ ቅጽበት ሺና ዝምታዋን ትሰብራለች። በታኒ አድናቂዎች ናቸው ተብለው በሚታሰቡ አንባቢያን በሚደርስባት የስነ ጽሑፍ ስርቆት ክስ ምክንያት የመጽሐፍ ብዕሯ ሙሉ በሙሉ እንደተሰበረና አሁን ለመጻፍ በሞከረች ቁጥር ጭንቅላቷ ባዶ እንደሚሆን፣ ሰውነቷ እንደሚደርቅና እጆቿ እንደሚንቀጠቀጥ በለቅሶ ትነግረዋለች። ለካስ ይሄ ሁሉ ጊዜ ዝም ብላ ስትሰቃይ የነበረው በዚህ ምክንያት ነው። እኔ ደግሞ ዝም ስትል ትዕቢተኛ መስላኝ ነበር። ለማንኛውም ይሄ ክስ ትምህርት ቤት እስከ መቀየር ቢያስገድዳትም ከሁሉ በላይ ግን የታሪኮቿን ነፍስ በመንጠቅ ከታኒ ጋር በጋራ የሚጽፉት የልብ ወለድ የመጨረሻው ክፍል ሳይጠናቀቅ እንዲቀር ያደርገዋል። በሆስፒታል ክፍል ውስጥ ሂና ታኒ የሺናን ችግር እንዲፈታላትና የጋራ ልብ ወለዳቸው እንዲያጠናቅቁ ትለምነዋለች። ይህ ልመና በልብ ውስጥ ሲብሰለሰል ከቆየ በኋላ ከእናቱ ጋር ከሆስፒታል በሚመለሱበት መንገድ ላይ ዕዳ ብቻ ትቶ በሄደው አባቱ ምክንያት አብራው በመኖር ትጸጸት እንደሆነ ይጠይቃታል። የእናቱ ምላሽ ግን ያልጠበቀው ሆኖ ይገለጣል። እንዲያውም የአባቱ ጽሑፍ በህይወቷ ውስጥ ምን ያህል ጥልቅ ስሜት እንደፈጠረባትና በጨለማ ጊዜያት ውስጥ እንዴት ድፍረት እንደሚሰጣት ትነግረዋለች። ይህ ንግግር በቅጽበት የታኒን አእምሮ ወደ ልጅነቱ በመመለስ እናቱ አንድ ልብ ወለድ እያነበበች ስታለቅስ ያያትን ቅጽበትና የአባቱን ቃል ያስታውሰዋል። ልብ ወለድ እያነበብክ ካለቀስክ ታሪኩ እድሜ ልክህን አትረሳውም። በዚህች ቅጽበት ለመጀመሪያ ጊዜ የአባቱ ማንነትና የስራው ዋጋ በአዲስ መልክ ይገለጥለታል። በአባቱ ታሪክ ባገኘው አዲስ መነሳሳት ተሞልቶ በማግስቱ ወደ ስነ ጽሑፍ ክበብ ሲያመራ ስለ ሺና ሁሉንም ነገር ከሚያውቀው ከሚሳኪ ጋር ይገናኛል። ሚሳኪ እሱን ከመጠበቅ ውጪ ምንም ማድረግ እንደማይችል፣ ነገር ግን ታኒ አንድ ነገር ማድረግ እንደሚችል ይነግረዋል። እንዲያውም የራሱ ድፍረት ሲጠፋ የታኒ ልብ ወለዶች በማንበብ ብርታት እንደሚያገኝ ሲገልጽለት የአባቱ የአንባቢያን ልብ መንካት የሚለው ሐሳብ ምን ማለት እንደሆነ ሙሉ በሙሉ ይገነዘባል። በዚህ መነቃቃት ወዲያውኑ ወደ ሺና ስልክ በመደወል የጋራ ልብ ወለዳቸው እንደሚቀጥሉ ከነገራት በኋላ በጽሑፎቹ ላይ ዳግም እምነት እንድትጥልበት ይጠይቃታል።
በቃ ከዚህ በኋላ መካካድ የለም። እውነተኛው የፊልም አክሽን አሁን ነው የሚጀምረው። ለማንኛውም ታሪኩ ፍጻሜውን የሚያገኘው ታኒ ወደ ሺና በሙሉ ፍጥነቱ ሲሮጥ ምንም ነገር ቢፈጠር በድጋሚ አብረው እንደሚጽፉ ሲያረጋግጥላትና ሺናም በደስታ እንባ እየተናነቀች የልብ ወለዶች አምላክ ብላ በድጋሚ ስትጠራው ነው። የትብብራቸው ዳግም መጀመር በዙሪያቸው ያሉትን ሁሉ በአዲስ ተስፋ ያነቃቃል። ናሩ መጽሐፏን በኩራት ስትናገር ሚሳኪ የልብ ወለዱን አዲስ ምዕራፍ በደስታ ያነባል። በሆስፒታል ውስጥ እናቱ ለሂና እንደምትነግራት ታኒ ለመጻፍ ምርጡ ጊዜ ላይ በመሆኑ ጥያቄያቸው አልፎ አልፎ ይሆናል። በስራ ክፍል ውስጥ ታኒና ሺና ጎን ለጎን ተቀምጠው ሲጽፉ በመጨረሻም ታኒ ሺና የመደምደሚያውን ክፍል እንድትሞክር ሲፈቅድላት የፈጠራ መንፈሷ ሙሉ በሙሉ መመለሱን ያበስራል። የታሪኩ መጋረጃ ሲዘጋ የመጨረሻው ትዕይንት ሺናን ከመክፈቻው ላይ ለቀረበላት የታኒ ጥያቄ ምላሽ ስትሰጥ ያሳየናል። ልቦለዶችን እንደምትወድ እንዲያውም በህይወቷ ከምንም በላይ እንደምታፈቅራቸው በሙሉ ልቧ ስትገልጽ ይህ ቀላል የሚመስል ምላሽ የፊልሙን ማዕከላዊ መልእክት ያስተጋባል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።